የተሰበረ ክንፍ ያልተሰበረ ፍርሃት The broken wing, unbroken fear ተፈጥሮ ጨካኝ የምትሆንባቸው አስቸጋሪ አጋጣሚዎች አሉ። ለዓመታት ሰማዩን ስትገጽፍና ደመናን ስትሰነጥቅ የኖረች አንዲት ውብ ወፍ ድንገት ባልታሰበ ጥቃት ክንፏ ክፉኛ ቢቆስል ህመሙ ከስጋዊ ስብራት ባለፈ ዳግም መብረር እችላለሁ የሚለውን ተስፋን ጭምር ይገዘግዘዋል። ይህ የወፍ ታሪክ የሁላችንም የሰው ልጆች የህይወት ነጸብራቅ ነው። በጉዟችን ውስጥ ብዙ ጊዜ ክንፋችን ላይ ጥቃት ይደርሳል። ያ ጥቃት የንግድ ውድቀት፣ የሰው ክህደት ወይም በራስ መተማመናችን ላይ የሚሰነዘር መርዛማ ቀስት ሊሆን ይችላል። ነገር ግን ትልቁ ፈተና የክንፍ መቁሰል ሳይሆን ቁስሉ ከዳነ በኋላ እንኳን መሬት ላይ ተዘርሮ የመቅረት አባዜና ለመብረር ድፍረት ማጣታችን ነው። ብዙዎቻችን ለውጥ የሚከብደንና ካለንበት የውድቀት አረንቋ መውጣት የሚያቅተን ካጋጠመን ጥቃት ይልቅ ለጥቃቱ የምንሰጠው የተሳሳተ ትርጉም ስለሚበረታብን ነው። ወፏ ክንፌ ተመቷል ከማለት ይልቅ እኔ መብረር የማልችል ደካማ ፍጥረት ነኝ ብላ ካመነች ቁስሉ ቢሽርም ሰማዩ ግን ለሷ ለዘላለም ዝግ ነው። እኛም እንዲሁ ትላንት የደረሰብን ግፍ ዛሬን እንድንፈራ ያደርገናል። ለውጥን የምንሸሸው ስለማንችል ሳይሆን ዳግም ክንፌን እመታለሁ ብለን ስለምንሰጋ ነው። በለመድነውና በማናቀው ህመም ውስጥ ተደብቆ መኖር ካልተለማመድነው አዲስ ነፃነትና ስኬት በላይ አስተማማኝ መስሎ ስለሚታየን በባርነት እንቀጥላለን። ይሁን እንጂ መረዳት ያለብን ሀቅ ክንፍ የተፈጠረው ለመታመም ሳይሆን ለመብረር መሆኑን ነው። የተመታህበት ቦታ ላይ የሚቀር ጠባሳ የደካማነት ምልክት ሳይሆን አስከፊውን ጊዜ ተቋቁመ የተረፍክበት ሰርቫይቫል የድል አድራጊነት አሻራህ ነው። መቀየር ያቃተ መብረር ስላልቻልክ ሳይሆን መሬት ላይ መቆየትና በሽንፈት ውስጥ መኖር ስለለመድከው ብቻ ነው። ከህመም ጋር መላመድ በአስቸኳይ አቁም። ምክንያቱም ሰማዩ አሁንም ሰፊና አንተን የሚጠብቅ ነው። መጀመሪያ ላይ ክንፍ ስትዘረጋ ሊያምህና ሊከብድህ ይችላል። ነገር ግን ካልተላወስክ ቀስ በቀስ ትሞታለህ። ከተንቀሳቀስክ ግን በነፃነት ትኖራለህ። በመጨረሻም የደረሰበት ጥቃትና ያለፍክበት መከራ እውነተኛ ማንነትህን ሊገልጸው አይችልም። ትክክለኛ ማንነትህ ያለው በተሰበረው ክንፍ ላይ ሳይሆን መብረር በሚፈልገውና ባልተሸነፈው ልብ ውስጥ ነው። ዛሬ ያንን የተመታ ክንፍህን በድፍረት ዘርግተህ አዲስ የድል ታሪክ መጀመር ትችላለህ። ምርጫው ሙሉ በሙሉ ባንተ እጅ ነው። ይህ መልእክት አዲስ ተስፋ ከሰጠ ለሌሎች በማካፈል የለውጥ ጉዞህን ጀምር። እናንተስ በህይወታችሁ ለውጥን የከለከላችሁና መሬት ላይ ያስቀራችሁ የተመታ ክንፍ ምንድነው? ሐሳባችሁን ብታካፍሉኝ ደስ ይለኛል። ሰላም።